አመሰገንኩት ፈጣሪ አመሰገንኩት በጣም ፈጣሪ። ሁልጊዜ ብቻዬን ነበርኩ እላለሁ። ከፈጣሪ ውጪ እውነትም ብቻዬን ነበርኩ። እልፍ አላፍ ባሉበት በጎኔ በፊቴ ከኋላዬ አረ በጣም ብዙ የራሴ የምላቸው ጭምር ባሉበት በተከበብኩበት ሁሉ ለካ ብቻዬን ነበርኩ። መኖራቸው ለነሱ እንጂ ለኔ እንዳልነበር ዛሬ አየሁት። ዛሬም ብቻዬን ነኝ ከፈጣሪ ውጪ። እሱ ነው ለካ እጁ እቅፉ ላይ አድጎ እየተንከባከበኛለሁ። የተንሸራተትኩት እኔ ነኝ ያልሆነ ቦታ የተገኘሁት። እኔ ነኝ ያልሆነ ነገር የፈለግኩት እንጂ ለካ ፈጣሪ እኔ ከምፈልገው በላይ የሚያስፈልገኝ እሱን ያውቃልና የሚያስፈልገኝን ነገር ራሱ ሰጠኝ። እሱን ምን ዋጋ አለው? የተሰጠንን ጠንቅቀን ባለማወቃችን ይመስለኛል ልክ እንደኔ ከርታታና ባዶ ቀሩንን የቀረነው። ብዙዎች የሚወዱኝ የሚመስለኝ ለካ መውደዳቸው የሚወዱትን ነገር ስለሚወዱ እንጂ ለዛ ለሚወዱት ነገር ብለው ይወደዱ ይመስላሉ ብዙዎች። ዛሬ አየሁት። ቢከፋኝም ደስተኛ ነኝ። ያላጣሁት ፈጣሪን ነው። ጥዬው ብሄድም የጠበቀኝ ፈጣሪ ብቻ ነው። አብሬያችሁ ነኝ ያልኳቸው ጥለውኝ ሲጠፉ አብሮኝ እንዳልሆኑ ሲያሳዩኝ እኔ ትቼው የሄድኩት ዛሬም ይከተለኛል፣ ዛሬም ያየኛል ፈጣሪ። እዚች ሜዳ ላይ ተንከባልዬ የሚያየኝ እሱ ብቻ ነው። የጎደለውን ሆዴ ይሞላዋል፣ ጥማቴንም እርካታ ሆኖኛል ፈጣሪ። እግዚአብሔር ሆይ ምን ይሳናሃል አንተ? ብዙዎችን አጣኋቸውና አንተን ሰጠኝ ለካ። መጀመሪያም አንተን ለካ ከኔ ጎን ያለው እኔ ነኝ ጥጋበኛው፣ እኔ ነኝ ያልገባኝ፣ እኔ ነኝ የተሰጠኝን ጠንቅቄ ያላወቅኩት። ዛሬ ብቻዬን ነኝ፣ ዛሬ ብቻዬን ነኝ። ትናንትም እንደዛው ብዙዎች ከበቡኝ እንጂ ከኔ ጋር አልነበሩም። ከሚፈልጉት ነገር ጋር ነበሩ ለካ። ታዲያ ዛሬም አመሰግንሃለሁ፣ ሁሌም አመሰግንሃለሁ ፈጣሪ ወይ። ዛሬም ልቦና እንድትሰጠኝ እንጂ ሌላ ነገር ምንም አልፈልግም። ፈጣሪው ሲወድህ ሰው ይሰጣል ይባላል። ፈጣሪ ሲወደኝ ራሱን አሳልፎ ሰጠኝ። ከብዙ ስቃይና መከራ ውስጥ አወጣኝ። ዛሬም ይጠብቀኛል። የዘላለምንም ሕይወት የማገኘው በሱ ነው። ለዚች ጊዜያዊ ምድር፣ ለዚች ጊዜያዊ ደስታ፣ ለዚች ለማትሞላ ዓለም አልጨነቅም ከዚህ በኋላ። ዓለም ላይ ሆኜ ዘላለማዊ ሕይወቴን ለማግኘት ግን ሰው ሆኜ መገኘት እንዳለብኝ ነው ያስተማረኝ። ሁላችሁም ሂዱ፣ ማንም ሰው አይቀር፣ ማንም ሰው ከኔን ጥሎ ይሄድ። ማንም ቢሄድ እግዚአብሔር እንዳለኝ ስላወቅኩኝ ዛሬ አልፈራም። ዛሬ ደስተኛ ነኝ። ባዶ ሜዳ ላይ ፈጣሪ ከቦኛል። ባዶ ሜዳ ላይ ባዶ ሆዴን ፈጣሪ ሞልቶልኛል። ቢጠማኝ እሱ አጠጥቶኛል። ይክስ የለ መች በደለኝ እሱ። ማንነቴ ሥጋ ይበደለኝ። የገዛ ማንነቴ ሲበድለኝ አየሁት። የገዛ የራሴ የምለው ሲበድለኝ፣ ሲያስቀይመኝ፣ ሲተወኝ አየሁት። ዛሬም ብቻዬን ነኝ ብዬ ማማር አልፈልግም። አዎ እንደ ሰው ብቻዬን ነኝ፣ ግን የፈጠረ ጥሎ አይጥልም አይደል? ዛሬም ከጎኔ ነው፣ ሁሌም ያነሳኛል። ማንም ሰው ቢያስተውል መልካም ነው። ፈጣሪ ሁልጊዜም ከእኛ ጋር እንደሆነ ካመንን ሌላው ነገር በሙሉ ከንቱ ነው። ሁሉም ዛሬ ወዷቸዋል፣ ሁሉም በዛ ቅስበት ውስጥ ይጠላቸዋል። ብዙዎች የተወደዳችሁ የመሰላችሁ በሚገርም ሁኔታ የምትጠሉበትም ቀን ይመጣል። ራሳችሁን የሆናችሁ ጊዜ ብዙ ሰዎች ይጠላችኋል። ራሳችሁን የሆናችሁ ጊዜ ማንም ሰው አይወዳችሁም። ስኬት ውስጥ የሆናችሁ ጊዜ ብዙ ሰዎች ስለ እናንተ መጥፎ ነገር ያወራሉ። ምን ዋጋ አለው? እኛ ስለ መጥፎ ስንጨነቅ መልካሙን ነገር የሰጠንን ፈጣሪን እንረሳለን። ማንም ምንም ቢል አንተ ራስህን ብቻይ። ሰዎችን አታስከፋ፣ ሰዎችን አታስቀይም፣ ሰዎችን ብቻ አትበድል። ምን ዋጋ አለው እያልክ አትኑር። ለምን እያልክ እንዴት እያልክ ራስን አታማር። ይልቁኑ ተመስገን በል። አመሰግንሃለሁ ፈጣሪዬ ስትል ሁሉን ነገር ገልጦ ያሳያል። ዛሬ ዓይንን ካላበራ መቼም ቢሆን ማየት ካልቻልክ መቼም ልታየው የምትችለው አዲስ ነገር አይመጣም። ሁሉም የተሳሳተው፣ ሁሉም ሌላ መንገድ ውስጥ የምናገኘው አንተም ዛሬ እኔም እዚህ ውስጥ ያለውበት የገዛ ማንነቴ ራሴ እንጂ ሌላ ማንም አይደለም። የምትውልበትን ጠንቅቀህ እወቅ። አጠገብ ያሉትን ልብ ብለህ ያቸው። አስተውል፣ ራስህን መርምር።
ያለበለዚያ ግን ዛሬን የወደቅኩ ብቻዬን ነኝ። ማንም ከጎኔ የለም። ብዙዎች ነበሩ፣ አንዱም ከኔ ጋር ዛሬ የለም። ስለወደቅኩና ስላነባው ስለለመንኩኝ ዛሬ ማንም ይሰጠኝ የለም። እንዳልኩት እንደ ጮኩት ነገም አንተ ተረኛውን እንዳትጮህ፣ ነገም አንተም የምትከዳ እንዳትሆን፣ ነገም አንቺ የምትከጂ ጥለውሽ የሚሄዱ እንዳትሆኝ። ማንም ጥሎሽ እንኳን ቢሄድ ፈጣሪ ካንቺ ጋር ከሆነ ምንም ነገር አትሆኝም። አንተም እንደዛው። ማንም ሰው ቢሆን ፈጣሪውን እንዳይረሳ። ሁሉም ሰው ይረሳሃል። ብትሞት አልቀሰው ይሸኙሃል፣ ወይኔ ወይኔ ይሉሃል እንጂ ብትኖር ያላደረጉልህ፣ ኖረ ያላሳዩህን ሞተ ሊያሳዩህ ሲሞክሩ ብዙዎች አይቻለሁ። ያለፉ ሰዎች፣ የሄዱ ሰዎች፣ እንደማይመለሱ የሚያውቁ ሰዎች እከትከት ብለው ያለቅሳሉ። ሳቃቸው ደስታ የፈጠረላቸው እስኪመስለኝ ድረስ አየዋቸው። እነዛ ሲሄዱ ደውል ተሰማኝ። አንተም ነገ እንደዚህ ነህ። ምንም መልካም ነገር ከሌለ፣ ምንም ነገር ማድረግ የማትችል ከሆነ ሰዎች እያለቀሱ ይሸኙሃል። ወዲያው ቀብረው ሲመለሱ ይረሱሃል። እነሱ የራሳቸውን ሕይወት ይኖራሉ። አንተ ደግሞ ዳግም ላትመለስ ሄደሃል። ሥራ ይኑርህ ወዳጄ፣ መልካም ነገር ይኑርህ። ጊዜን ተጠቀምበት። ፈጣሪ መች እንደሚጠራ መች ወደ አንተ እንደሚመጣ አታውቅምና ዛሬን ራስን ጠይቅና አግኘው። ወደ ፈጣሪ መንገድ ሂድ። ዓለም እንዳታሳስትህ። ነገሩ እንዲህ ነው ወዳጄ፣ የሚያስፈልግህ ያለው ፈጣሪ ጋር እንጂ ሰው ጋር አይደለም። አመሰግናለሁ።